ከዩኒቨርሲቲ ለ12ኛ ክፍል ተማሪዎች እንኳን ወደቃችሁ። ምንም አልቀረባችሁም። ምንም ይሄ ዩኒቨርሲቲ ውስጥ ጨው የሌለው ወጥ ወይ ደግሞ ስኳር የሌለው ሻይ የሆነ ላይፍ ነው የቀረባችሁ። ማንም ወላጅ ልጁን ወደኩ ብሎ መናገር የለበትም። ማንም በቃ ያቅማችሁን ሞክራችኋል፣ ወደቃችሁ። ግራ የገባው ፈተና ተፈተናችሁ። መልስ ይመስላል ቢም ያስጠረጥራል፣ ሲም ሳይሆን አይቀርም ዲም ሊሆን ይችላል የሚባልበት ጥያቄ ተፈተናችሁ ወደቅነ ብላችሁ ማንም እንዳይቆጭ። ማንም ወላጅ ልጁን መስደብ የለበትም። ሞሽላቃ የሆነ ላይፍ ነው ግቢ ውስጥ የቀረባችሁ። ላይፍ አለ ምና ውሸት ነው። እስኪ ላይፍ ምንድነው? እኔ አሁን 2ኛ ዓመት ነኝ፣ አውቀዋለሁ፣ ሁሉን ነገር አይቼዋለሁ። አምና የተሻለኝ ነገር ሞሽላቃ የሆነ ላይፍ ነው የኖርኩ። አምና ቀን ከሌት ማጥናት ነው ላይፍ ማለት። ሲመጣ ዲመጣ ይሄ ብሎ የማይጠቅም ኮርስ መሸምደድ ነው። ይኸውላችሁ ዓለም አቀፍ ጥናት እንደሚለው ከሆነ 97% የሚሆኑ ስኬታማ ሰዎች ዩኒቨርሲቲ ያልገቡ ናቸው። ይህ ማለት በሌላ መንገድ የምትሳስቡትን ነገር ለማሳካት 97% አላችሁ ማለት ነው። እኔ ከእናንተ እንዲሁም 3% ነው ያለኝ፣ ግቢ ስለገባሁ ያነሰ እድል አለኝ። በቃ በሌላ መንገድ ነገሮችን ለመፈለግ ሞክሩ እንጂ ምንም አልቀረባችሁም እዚህ ውስጥ። አንድ ላይፍ ለማየት፣ ሁለት ደግሞ ትምህርት ለመማር ነው ግቢ የሚገባ። ላይፍ የሚባል ነገር ደግሞ የለም፣ ውሸት ነው በቃ። ይሄ ትምህርት የሚባለው ነገር ደግሞ አውት ዴት ሊሆን ያለፈበት ትምህርት ካሪኩለም ስለሆነ ምንም አይጠቅማችሁም። በቃ እንኳን ቀረባችሁ ተውት፣ አትዘኑ። በቃ ሌላ ነገር ለመፈላለግ ሞክሩ። አሁን እንደፊቱ አይደለም፣ ግድ ጋራጅ እና ጣውላ ቤት መግባት የለባችሁም። ስልክ ነው አላችሁ፣ ስልክ ስላላችሁ ነው ቪዲዮ የምታዩት። ዋይፋይ ያለበት ቦታ የትም ፈልጋችሁ አዳዲስ ስኪሎችን አጡም፣ ዲጂታል ስኪሎችን ስራ የምትቀጠሩበትን። እኔ እንደዛ ካልክ ለምን አትወጣም ትችላላችሁ። ፋሚሊ ለማስደሰት ነው የገባሁኝ ግቢ። ክረምት ሰራ የነበረውን ሶሻል ሚዲያ ማርኬቲንግ ስራ ትቼ የገባሁኝ ቤተሰብ እንዲደሰቱ ነው። ያው ከነ ሳይክል እዚህ እስር ቤት የገባሁኝ ማለት ነው። እያማረርኩ ምናምን ሳይሆን በቃ እዚህ ዩኒቨርሲቲ የራሳችሁን የምታጡበት ቦታ ነው። ለገባው ላይፍ ማመቻቻ ይሆናል፣ ግን ደግሞ ምንም ጉዳቱ ይበሳል። በቃ በነፃነት ራሳችሁን ፈልጉ፣ ራሳችሁን አግኙ።